አይ በቀለማ ለቀል አሞኝ ከተኛውበት ነው የመጣው። እኔ ሰላም ነኝ። በካራክተር ስሜ እኑ። ምን ማለት ነው? ስትጀምር አብረን እንደር ማለት ምን ማለት ነው? ሰላም እንዴት ናችሁ? የበስቤት ዩብ ቤተሰቦች፣ እኔ ሰላም ነኝ። በካራክተር ስሜ እኑ የአቤል የካራክተር ሚስቱ እና ሰሞኑን ትንሽ ተጠፋፍተናልና ደውዬ ጠርቻለሁ። በጣም አስደንግጬ ነው የጠራሁት። ፕራንክ ላረገው በራሱ እንትን ነው የሚለቀቀው። ስለዚህ ታዩታላችሁ። ገና ሳይመጣ በጣም ፈርቻለሁ። በጣም እንደሚጣላኝ እርግጠኛ ነኝ። ማይሆን ነገር ነው የምጠይቀው እና እስቲ ብቻ ታስታርቁኛላችሁ። ከተጣላን ነው ግን እንደማይታረቀኝ አውቃለሁ። ምንም አድርጌ ታረቀዋለሁ እና ተከታተሉን። ብቻ የሚገርም ፕራንክ ላረገው ነው። በጣም አስደንግጬ ነው የጠራሁት። ይሄኔ ሲመጣ ምን ያህል ሊጋጨኝ እንደሚችል አውቃለሁ። ግን ብቻ እሺ ይምጣና አሳያችኋለሁ። ያው እንግዲህ ሰብስክራይብ አድርጉ። ካሜራማን እዛ ጋር ተደብቋል፣ ግን በስቤ እየመጣ ነው። በጣም ፈርቻለሁ። ላቆም እያሰብኩ ነው። በጣም ነው የሚናደድብኝ፣ ግን ችግር የለውም። እሺ ለማንኛውም ሰብስክራይብ እያደረጋችሁ ተከታተሉን። እንደሚመጣ እየመጣ ነው ጌታ ሆይ። እሺ ተከታተሉን። ዝም ብላችሁ ሪአክሽኑን እናያለን። አሁን ነው እንደሚመጣው የተቀረጽኩ ነበርኩ ያላለቀም እስካሁን። አንተ ሞቼም ቢሆን እንደዚህ ነው የምትደርስልኝ ማለት ነው? ምንድነው ሞቼም ቢሆን? ኧረ እግዚአብሔርን ተገርማለህ እንዴ? አሁን ነው እንዴ ደወልኩልህ? ይኸው ደወልሽልኝ መጣሁ እንዴ? እሺ አላለቀም? ሊያልቅ ነው አሁን ትንሽ ነበር። ጥላኔ መጣሁ ጥላኔ መጣሁ። አይ በመሀል ጋፕ ነው ዶሮ መጣ። ምንድነው ደግሞ እንደዚህ ቾክሌት ጥራሽ? የሆነ ነገር ልነግርህ ግን እንዳትናደድብኝ። ምንድነው? ጌታ እንዳትናደድብኝ። እኔ ለአሁን ጭቅጭቅም አልችልም። አሞኝ ከተኛውበት ነው የመጣሁት። ምንሽ ነው ሙሽን? ምንሽ ነው? እሱን ተው ችግር የለውም። ግን ያመመሽ ነው መስ አይ ዘነጥኩሽ። እሱን ተው። ስማኝማ ቸኩዬ ተው። እሱን ግን ቸኩዬ ወዴት ነው? አንተ ጋር ነው። አንተ ጋር ነው። አንተ ጋር ማለት አንተ ጋር ነው። አበባ እንኳን አታመጣልኝም። እንደ ደህና ሰው ስመጣት ደህና ቦታ ነው ለቆም የጠበቅኩ። ኧረ በእናትሽ ደክሞኛል። እሺ ሰማኝማ በራሴ አንተ እሺ እውነት ልንገርህ ይልማ በስቤ ካልሆነ አይቀርም ይቀራል ነበር። አይ ካልሆነ ይቀራል ነበር። ምኑ አይቀርም። ግን ልንገርህ እየቀለድኩ አይደለም። እንደ ቀልድም እንዳታየው፣ ግን የሚሰማኝን እንድታውቅ ፈልጋለሁ። ዛሬ ምን ሆነሽ? ምን ይሆንሽ? ፍጥርሽ የሆነ ነገር ምን ሆነሽ? ታውቃለሁ ከጓደኛዬ ዘለለ እንደማታስበኝ ማለት ምንም ስሜት እንደሌለ በክፉ ቀኔ ሁሌም አብረኸኝ እንዳለክ ሲደብረኝም ደስ ሲለኝም አብረኸኝ እንደሆንክ አውቃለሁ። ግን ያ ነገር እኔ ጋር ሌላ ስሜት ነው የፈጠረብኝ። ይቅልሽ ነው ለመቀለድ እንዲሆን ይጠራሃለሁ እንዴ? ከስራ ላይ ምንድነው የምፈልገው? አይ ከራጋችሁ ምን እንደምትችይ ነው እኮ በቃ ተውብቃችንም ብዙ ጊዜ ቢሆንም ሁሌም አብረኸኝ ስትሆን ኮሽ ሲልብኝ ስትመጣልኝ ከጓደኛ እሺ ረፍ ልንገርህ ከጓደኝነት የዘለለ ሜቢ ላታስበኝ ትችላለህ። ግን ከሆነ ጊዜ በኋላ የሚሰማኝ ነገር ልክ አይደለም መሰለኝ። ምን አይነት ማለት ነው? እኔ ምንም ጊዜ ገባኝ አይደል? እሺ ወድጄሃለሁ። ወድጄሃለሁ። እኔም እኮ ወድሻለሁ። ረፍ አትቀልድ። እውነት አሞኛል፣ በጣም አሞኛል። ከተኛውበት ነው ተነስቼ የምጣንት ነው ማለቴ። እሺ በቃ በምትሆንልኝ ነገር ካንተ ፍቅር ይተኛል በስል አልቀለድኩም። ለመቀለድ እኔ ከስራ ላይ አልጠራም። ቀረጻ ላይ ነኝ እያልኩ አልጠራም። ታውቀኛለህ ስራ ላይ እንደማልቀልድ። ግን አሁን ላይ አላውቅም። ቤትም ሆኜ በጣም የታመምኩትም ሰሞኑንም ታውቃለህ እየታመምኩ ያለሁት ባንተ ነው። ነገርኝ ስትለኝም ምናምን ዝም ብዬ ነው ከነማሚ ጋር ሐኪም ቤት ሲሄድ የነበረው እንዳያውቁብኝ ብዬ ነው። ግን ወድሃለሁ። ሌላ ነገር አይደለም። በቃ ወድሃለሁ። ካንተ ፍቅር ይዞኛል። ምክንያቱም በጣም ትሪት ታደርገኛለህ። የትኛውም ቤስት ፍሬንድ ደግሞ ለማንም እንደዚህ አያደርግ። ማንንም ጠርቼ አሁን በዚህ ሰዓት ደበረኝ የሆነ ነገር ሆንኩኝ ብዬ ለማንም ብደውል ማንም ሮጦልኝ አይመጣም። ግን አንተ መጣህ። ያ ማለት ደግሞ እንደምትወደኝ እንዲሰማኝ ያርጎኛል።
ደግሞ አውቀህ እየጠመምክ ካልሆነ አንተም እንደምትወደኝ እርግጠኛ ነኝ። እንዴ ምን ማለት ነው? እኔም በጣም ነው የምወደው። እንደምታፈቅረኝ ምን ጋር ነው እንደዚህ አይነት ስሜት ተሰማሽ? እንዴት ነው የማይሰማኝ? እንዲህ እየሆንክልኝ ምን ሆነ ነው እንደዚህ እየሆንክልኝ እንዳይሰማኝ ነበር? በጣም ራስ ወዳድ እየሆንክብኝ ነው። እኔ ታውቂያለሽ እንደዚህ አይነት ነገር ፍቅር ምናምን አውቃለሁ። በቃ አውቃለሁ እንደማትፈልግ ከማንም ጋር እንደዚህ አይነት ነገር ውስጥ መግባት እንደማትፈልግ አውቃለሁ። ግን ደግሞ እኔ ማንም ነኝ ላንተ ነኝ? እኔ ማንም ነሽ አላልኩም ማልክ እንጂ ይኸውና ከማንም ጋር ፍቅር ውስጥ መግባት አልፈልግም ማለት አንቺንም አልፈልግሽም ነው። እቺ ኦኬ ካልፈለከኝ እኔ አሁን በጣም ደክሞኛል። ልከራከረህ አልችልም። ማታም አይታኛል እንደዛ ታመሜ ባለፈው ሰሞኑን በጣም እየታመምኩ ነው። ግን እኔ እኮ ግራ ገባኝ። አንተ ራሱ የምርህን ነው እንዴ? ምን ሆነ? በእንደዚህ አይነት ሁኔታ ጠርቼ ቀልጄ አውቃለሁ እኔ? ቀልድ ከሆነ ብታቆም ይሻልሻል። የምር በጣም እየጨነቀኝ ነው። አውላላ ሜዳ ላይ ቆሜ አልቀልድም። በስሜ እንደዚህ አይነት ቀልድ አላውቅም። ከስራ ላይ ቢያንስ ቀልድ ቢሆን ከስራ ላይ አልጠራም። እኔ በስራ ቀልድ አላውቅም። ታውቀኛለህ። ግን ደግሞ በቃ ለእህቴም ነገርኳት። ንገሪው አለችኝ። እውነቱን ማወቅ ካለብህ እወቅ፣ ካልሆነ ግን አማራጭ እሰጥሃለሁ። ምንድነው ደግሞ አማራጭ? መጀመሪያ እኮ አይደለም አማራጭ አይደለም አለመፍቀድ እኮ አይደለም። አሁን አትወደኝም፣ አትፈልገኝም፣ አልፈልግሽም በለኝ እቺን ብቻ በለኝ። ከዛ እኔ ማድረግ ያለብኝን ላድርግ። ምን ልታረጊ? አይ በስኮ በለኝ። ላንቺ ምንም ስሜት የለኝም። እንደ ጓደኛ ስለማይሽ ነው መሟሟትልሽ። የሆነ ኮሽ ሲልብሽ በሌሊት በዛ ሰዓት ታመሜ መታ ከቤት ወስደኝ ሐኪም ቤት ስትወስደኝ ስትንገላታ አብረኸኝ ሐኪም ቤት ስታደር ነገር እኮ ያረኩልሽ ጓደኛ እህት አይደለም ለእህቴ ማድረግ ነው ላንቺ ያረኩ አይደለም። እኔ እህት አይደለም። የስጋ ምን ደማችን አንድ ነው። ደማችን አንድ ነው ምናምን የሚባል ነገር የለም። ቤስት ፍሬንድ ነን። እህቴ እንድትለኝ አልፈልግም እኮ ቤስት ፍሬንድ ነን። ግን በቃ እንደ እህቴ ስለማይሽ እንደ እህቴ ነው ማይሽ ደግሞ እንድትለኝ አልፈልግም። ይሄን ቃል አልወደውም። ምን እህቴ ስትለኝ ወይ ምናምን ነገር ስለ እውነት መሰለ እንዴ? ይሄንን ቃል አልወደውም። እወድሃለሁ አንተ ለኔ በምትሆንልኝ እስከዛሬ በሆንክልኝ በጣም ብዙ ዋጋ ከፍለህልኛል። ያ ነገር ደግሞ ስሜቴን ቀይሮታል። ከቻልክ ተረዳኝ። ይሄንን ነው ልል የፈለኩት። ምን ታስባለህ? ምን ማለት እንዳለብኝ አላውቅም። ግን ይሄን ሀሳብ ብታዩ ሳይሻል አይቀርም። አልተውም። ብተውም ከዚህ በኋላ ጓደኛ አትሆኑ። እሺ መተው ከፈለክ አጭር አማራጭ ልስጥህ። አጠር ያለ አማራጭ ልስጥህ። እወድሃለሁ፣ በጣም ነው ማፈቅረህ፣ ፍቅር ይዞኛል ካንተ። ግልጽ አድርጌ እየነገርኩ ነው፣ ምክንያቱም በጣም ታመምኩኝ። ስለዚህ አብራኝ መሆን ካልፈለክ አብራኝ እንድታደር ፈልጋለሁ ዛሬ። ምን? አንቺ አምሻን እንዴ? ጤነኛ አይደለሽ? ምንም ጤነኛ ነኝ፣ በጣም ጤነኛ ነኝ። ምን ማለት ነው ታዲያ? አብረን እንደር ማለት በቃ አብሬክ እንደማላገኝ ከተሰማኝ አይኔ እያየ የሌላ ሰው መሆን አይቀርም። ያ ማለት ብዙ የሚያገናኘን ነገር አለ፣ ስራችን አለ፣ ጓደኝነታችን አለ። ስማኝ፣ በስሪ በፈጠረ ስማኝ። እሺ በቃ የምንገናኝበት ነገር እስካለ አብረኸኝ ካልሆንክ ዛሬ አብረኸኝ ታድራለህ። በቃ ጤናሽ የሆነ ነገር ሆኖ ማለት ነው። ታመም ያለው ብያለሁ እኮ አይምሮዬን አይደለም የታመምኩት፣ ምንን እንደሆነ ታውቃለህ። አይምሮዬን አይደለም። አብረኸኝ ታድር ፈልጋለሁ። ምን ይሁንሽ ነው እንዴ? እሺ ልንገርህ። ለምንድን ነው የምቀልደው? ሁኔታ እኮ ነው በዚህ በጣም እያሳቀኝ ያለው እንዴ። ምን ማለት ነው? ብሩን በዚህ ሰው እያየክ ነው ብዬ ነው የምጠራው። አውቃለሁ እንደምትወደኝ አውቃለሁ። ስነ ስርዓት በጣም አባበልኩ። እውነት ረፍ የምርሽን ነው ማርያም ነው ይወድሽ። ምንም ስለማልክ የሚመጣ ነው። ተቀየረብኝ። አላውቅም፣ አይመለከተኝ። አብረኸኝ ታድራለህ። አንተ ራስህ ስነ ስርዓት ያዝ። ምን ማለት ነው? በቃ ስነ ስርዓት ታድራለህ፣ አብረኸኝ ታድራለህ። ምክንያት እንዲህ ዝማኑ ልልኛል። እንደዚህ ማን ቀረበኛል? ቤቴ ድረስ እየመጣ እንደዛ ማኑ ልልኛል። የምን እህት ነው? አብረኸኝ ትሆናለህ። ምንድነው? ምን ሆነሽ? አጨሰሽ ምናምን ማነው ያጨሰው? እኔ ምንድነው ማጨሰው? ሰውብሽ ነው ብዬ ነው። ምን ያጨሰው? አይምሮሽ ሆነሽ ዞረብሽ። አይደለ? እሺ አሁን አታስቀኝ። በቃሽ በእናትሽ። ጌታን ረፍ ስራት ያ ማርያም እንጣላለን። እግዚአብሔርን ይወድሽ እንጣላለን። ኧረ በእናትህ ዞር በል። በቃሽ ካሁን በኋላ በስቤ ምርህን ነው እንዴ?
ካሁን በኋላ ሲጀመር እንደዚህ አይነት ጥያቄ እንዳትጠይቂኝ። እሺ ለቀልድም ምንም አይደለም ለኔ ምንም ሰው አይ አሁን ጌታን ስስቅ የነበረው ቀልድ ነው። የምርህ እንትና ምንም ስሜት የለም። ዝም ብለህ ነው እንደዛ ስትሆን የነበረው እንዴ? ምን ማለት ነው? ሲጀመር አብረን እንደር ማለት ምን ማለት ነው? ምንድነው ችግሩ? ምን እኔ የተለየ ነገር አለኝ እንዴ? ለምንድን ነው የማልጮኸው? የተለየ ነገር አለኝ አብረን ማታል? አትጩሂ አትበል። ዝም ብሎ ከመሬት ተነስቶ ሰው ከሰው ጋር አብረን እንደር ይባላል እንዴ? ከመሬት ተነስቼ እኮ አይደለም እንዴ? ረጅም ጊዜ ጓደኛዬ እኮ ነው። እና ታዲያ እወድሃለሁ አንተ ደግሞ አልፈልግም እያልከኝ እና ከአንዳንድ አብረን እንደር ይባላል እንዴ? ቢባልስ እና እንዴት ነው የሚባለው? ምሻማ ምናምን አበባ ጉዝጉዤ ልጥራ? ምሽ ነው እንደዚህ ባለግሽ? እረፍ፣ እንደዚህ አትበልኝ። ከአሁን በኋላ እንዴ እንዳትለኝ። እኔ አልባለኩ። የምር በጣም ባልገሻል እንዴ? በጣም ስነ ስርዓት ነው የሌለው ሰው ነው። እሺ ከመቼ ወዲህ ነው ስርዓት የሌለው ሰው የምሆነው? በቃሽ እንዴ ነው እንዴ ስርዓት ነው? ኧረ የማይባል ነገር አትበይ። እሺ በማርያም እሺ ያንቺ በስበ በማርያም እሺ ቆይ እሺ ላስላጭ ካሜራ ሊገለኝ ነው ናት ብለህ ቆይ እሺ አንተ እግዚአብሔር ፋራ ሆነ ሰደበ። እኔ እኮ ገብቶኛል ግን እንዴ እሺ ነኝ ደቃ ማርያም ወዳለው እንደም ያው እግዚአብሔር ለራሱ ነው ነገረው። እኔ እኮ ገብቶኛል እኮ መጀመሪያም ፍራንክ መሰለኝ እንዴ ዞር ብያለሁ። የሱ ጋር ነበርኩ አንተ እሺ አስር ሲገባ ተጋገጠ ደግሞ የሱሪ ራስ ተበላሽቷል። ተሸኮናል ግን እውነት በዚህ አጋጣሚ ቤተሰቦቼ ምርጥ ወንድ ወንድሜ ማርያም ነው ዳት ምርጥ ወንድም ነው ያለኝ በጣም ፎርማል ነው። በይዜ ቅድም ይጣላኛል ያልኩት ለዛ ነው። ኧረ እኔ እንዴ በጥፊ በላትም ይለኛል። ሊባትም ይፈርችል ስማ በላትም ይለኛል። እኔ አንዳንድ የሆነ ቃልም አጠረኝ ግራ ገባኝ። ካሜራ ፈለኩ ፈርቼ ነበር በጣም ሲቅለበለበ ይተዋል። ወዲያ ልጅቷ ስታልፍ በይዜ ልጮህ ነበር። እሺ በላይ ምናምን ብዬ ማለት ጮሽ አንድ ሁለት ዞሬ ካሜራ የለው ካሜራ የለም። ለምንድን ነው ማለት አሁን ትኔዳለን አመረርሽ እኮ አትሄድም እና ቤተሰቦቻችን ማሪ ነገር ግን ማለት ከፈትሽ እንዴት ከፈት ለራሱ ነው በራሱ ምንድነው ይባላል? እኔ ዩቲዩብ ምናምን ሰላም ማለት በራሱ ፔጅ ነው የሚለቀቀው። በራሴ ሜዳ ላይ ተዘረረኝ ነጥብ አስጥያለሁ። በጣም ሲጨናነቅ ነበር በዚህ ሰሞኑንና ከቢዚ ምናምን ሲሆን ለሰርተለት ሰርፕራይዝ እንዳይመታኝ እንዴት እንደጸለይኩ ግን በዚህ በጣም ሞኝ ነው ማለት ፋራ ነኝ በጥፊ እና በጣም እንወዳችኋለን። ሰብስክራይብ አድርጉ። እንግዲህ ይሄ ነው በስቤ ማለት እንወዳችኋለን። በእውነት አመስግንና እኔ እናንተ እንት ስርዓት ያዝ። ይሄ ለእንትን ነው ለቪዲዮ ለቀልድ ነው። አይ በቀልድማ ለቀልድ ነው እንዳይነካኝ። በዚህ አጋጣሚ በእውነት ልቤን የተነካው እናመሰግናለን። ሰብስክራይብ አድርጉ። እኔ እንሂድ እስካሁን ሐሳቤን አልቀየርኩም። መኪና መጣ። መኪና ሲያልፍ ይዤ እሄዳለሁ። አንሂድ በቃ ቻው። በጣም ነው የምንወዳችሁ እና በቃ ይመቻችሁ። በቃ ቻው። እንወዳችኋለን። እናመሰግናለን።